በጣም ጽድት ያለ ስራ ነው ይዤላችሁ የመጡት 100% የሚሰራ ማለት ነው። በጣም ብዙ ሰዎች 8,000 ብር 10,000 ብር እየሰሩበት ነው። በጣም የምሬን ነው የምላችሁ። በጣም ብዙ ገንዘብ እየተሰራበት ያለ ስራ ነው እና ቤተሰቦች ይሄን ስራ እንዳያመልጣችሁ ፕሊዝ። በጣም አዲስ የመጣ አሁን ገና እየመጣ ያለ ዌብሳይት ነው። ስሙ ታካ ዌብሳይት ሳይሆን አፕሊኬሽን ነው እና ታካ ይባላል ማለት ነው። በጣም አሪፍ ነው ማለት ነው። ላይቭ ላይ በመግባት በፖይንት ነው የሚከፍላችሁ። በተለይ ሴቶች ከሆናችሁ በተለይ ለሴቶቹም ለወንዶቹ ይከፍላል፣ ግን ጋፕ አለው ትንሽ። የሴቶች በለጥ ይላል። ደግሞ አሁን ኮሜንት ላይ በማስቀምጡ ሊንክ ወይም ደግሞ ዲስክሪፕሽን ላይ በማስቀምጡ ሊንክ ነክታችሁ ስትገቡ እድለኛ ከሆናችሁ በጣም ስራችሁ የመድረስ እድላችሁ 7% ግን እድለኛ ካልሆነ እድለቢስ ከሆናችሁ ላይደርሳችሁ ያህል እድለኛ ከሆናችሁ ደግሞ እንደምትመው ከ8 እስከ $100 ድረስ ሊሰጣችሁ ሚኒመም እንኳን የሚሰጣችሁ $8 ነው ማለት ነው። እና ልክ ሊንኬን ከነካችሁ በኋላ እንዲህ ሙሉ ነገሩን ለማሳየት ፈልጌ ነው። ከዛ ከነካችሁ በኋላ ጌቲንግ ኦን ቴሌግራም ይላል ማለት ነው። እዚህ ጋር ተናኩትና ትመርጡ በፕሌይ ጉግል ፕሌይ ይላል። ይሄኛው እናወርደዋለን ማለት ነው። እና ቤተሰቦች እያወረድኩ ስለሆነ ነው እና በጣም ነው የሚሰራው። 100,000 ፖይንት ስንት ነው ማለት ነው? $10 ነው። በኢትዮጵያ ንግድ ባንክ እና በቴሌብር ነው የሚከፈላችሁ። በተለይ ሴቶች ለሴቶች ነው። በወንዶች አይ ቲንክ ኢንቪቴሽን እና ይሄኛው ሪዋርድ ነው እና ትንሽ ነው የወንዶች አይ ቲንክ። እና ስላችሁ በጣም ለሴቶች ተብሎ ነው የተላከልኝ ይሄ ስራ። እኔ ጋር ከኔ ስር ያሉ ሰዎች አሉ እና እነሱ ስራዎች ያመጣሉ ምናምን ለኔ እኔ ሪቪው አድርጌ ምናምን አመጣላቸዋለሁ ለእናንተ ማለት ነው። እና ለሴቶች በጣም አሪፍ ነው ተብሎ የመጣ ስራ ነው ማለት ነው። አሁን እየወረደ ነው። ካወረዳችሁት በኋላ እንደዚህ አድርጋችሁ ኦፕን ታደርጉታላችሁ። በፈለጋችሁት መቀጠል ትችላላችሁ። በሳይን ዊዝ ጉግል ትውሳላችሁ። ከዚህ ጋር ኢሜይላችሁ ታስገባላችሁ ማለት ነው። እዚህ ጋር እንግሊዝ ትውሳላችሁ። ያው እንደነገርኳችሁ ለፊሜሎች አሪፍ ስራ አሪፍ ነው ይሰጣችኋል። ለዛ እኔ ፊሜሎች በተለይ በጣም መስራት ይችላላችሁ ማለት ነው። ወይም ደግሞ ሰው ምን በቃ ለሴቶች ዋናው በደንብ ላይክ እንደ ፖፖ ነው ማለት ነው። አዲሱ ፖፖ በሉት ኦልሞስት። እና ኔክስት ትሉታላችሁ እዚህ ጋር። ከዛ እዚህ ጋር አሉ ምናምን ከፈለጋችሁ አሉ ማድረግ ትችላላችሁ። ኦንሊ ዚስ ታይም ምናምን ትሉታላችሁ እዚህ ጋር። እናንተ ራሳችሁ መስጠት ትችላላችሁ እዚህ ጋር ፐርሚሽን ማለት ነው። እዚህ ጋር ዴሊ ቼክን አለላችሁ። እዚህ ጋር ቼክን ማድረግ ትችላላችሁ። ነገ መጣችሁ ዴሊ ቼክን ማድረግ ትችላላችሁ። እዚህ ጋር የእናንተ አካውንት ነው ማለት ነው። እዚህ ጋር እንደምትመለከት የእናንተ አካውንት ነው። እዚህ ጋር ፍሬንዳችሁ ፎሎዊንጋችሁ ሁሉን ነገሩን ያሳያችኋል ማለት ነው። እዚህ ጋር ኮይን አለላችሁ። እዚህ ጋር ከፈለጋችሁ መግዛት ትችላላችሁ ኮይኖች። ግን ኮይን ያው ምን ከፈለጋችሁ ኮይን መግዛት ትችላላችሁ። የተለያዩ ጊፍቶች ምናምን ለመስጠት ላይክ እንደ ቲክቶክ ላይ ጊፍት ምናምን መስጠት ከፈለጋችሁ ኮይን ገዝታችሁ እዚህ እንትን ማድረግ ትችላላችሁ ማለት ነው። እዚህ ጋር ደግሞ መውጣት ገንዘባችሁን ኤክስቼንጅ እዚህ ጋር ኤክስቼንጅ ማድረግ ትችላላችሁ። እዚህ ጋር እንደምትመለከቱ ካሽአውትም ማድረግ ትችላላችሁ። እዚህ ጋር ለምሳሌ ካሽአውት ለማድረግ ከፈለጋችሁ ላሳያችሁ። ግን እንዴት አድርጋችሁ ገንዘባችሁ እንደምታወጡ እዚህ ጋር እቺን ትነኩና እዚህ ጋር መጀመሪያ ኢትዮጵያ ታደርጉታላችሁ። እዚህ ጋር ኢትዮጵያ አያችሁ እንደምትመለከቱ እዚህ ጋር ኢትዮጵያ ይላል። ኢትዮጵያ የምትዋን ትነካላችሁ። እዚህ ጋር ሰሌክት ይላችኋል። በፈለጋችሁት እንደምትመለከቱ በቴሌብር በኮሜርሻል ባንክ በአዋሽ በፈለጋችሁ ትችላላችሁ። በቴሌብር ከፈለጋችሁ ፊ አለው። እዚህ ጋር ዩኒቱ ማኑዋል ኮንፈርት ዘ ፔመንት ወይ ሪሲቭድ ማለት ነው። ጎቲ ትሉታላችሁ። ከዛ እዚህ ጋር ያላችሁን ገንዘብ ለምሳሌ እዚህ ጋር እንደምትመለከቱት 10,000 $1 የሚመነዘረው ደግሞ በ166 ብር ማለት ነው። ይመነዘርና ወደ አካውንታችሁ ይገባል ማለት ነው። በጣም ፏ የሆነ ስራ ነው የምር። እንደዚህ አይነት ስራ የለም። በጣም ጽድት ያለ ስራዎች ናቸው እና ታስኮች ምናምን ነገር እየሰራችሁ እዚህ ጋር ለምሳሌ ታስክ ምናምን መስራት ነው ያለባችሁ። ላይቭ ላይ መግባት ነው። እሱ ሞር ዲፋይን አደርግላችኋለሁ በቀጣይ ቪዲዮ። ዋናው እናንተ ሞዴታችሁን ማወቅ ይኖርብኛል ማለት ነው። ላይክ እንደነገርኳችሁ እዚህ ጋር ቬሪፋይ ማድረጋችሁ ያስፈልጋችኋል፣ ግዴታ ነው። ቬሪፋይ ማድረግ ይኖርባችኋል። ቬሪፋይ ካላረጋችሁ የማይሆን ነገር ነው። ለዛ ቬሪፋይ ታደርጋላችሁ ፊታችሁን። እዚህ ቬሪፋይ ካረጋችሁ በኋላ ወደ ስራው መቀጠል ትችላላችሁ። በተለይ በጣም ለሴቶች በጣም አሪፍ ነው። ለሴቶች ሞር እድሉ ለሴቶች ነው ማለት ነው።
እሱ ላይ በደንብ ማድረግ ትችላላችሁ። ለዛ ይሄን ቢንስ በቀጥታ በቀላሉ መንገድ እንደታውቃላችሁ ፖፖሌ የነበራችሁ ታውቃላችሁ። ላይ በመግባት ታስኮችን በመስራት ሰው ኢንቫይት በማድረግ በእነሱ ማግኘት ይችላላችሁ። ለምሳሌ አሁን እንኳን በኢንቫይት ፓርት ሰራላችኋል። ሞር ዲፋይን አድርጌ ፓርት ሰራላችኋል። ለምሳሌ አሁን ሰው መጋበዝ የምፈልጉ ሆን እዚህ ጋር ኢንቫይት ትደርሳላችሁ። እዚህ ጋር አሁን ለምሳሌ ከእናንተ ጋር እድሌን አብረን እንሞክር ማለት ነው። እዚህ ጋር ዶላር ሊሰጠ ይችላል ማለት ነው። እስቲ ስፒን እያደረገ ነው። እስቲ ይሰጠኛል። አሪፍ የምትመለከቱት አሁን እዚህ ጋር $7.3 እዚሁ ሰጠኛል ማለት ነው። እስቲ አሁንም ሌላ እድላችንን ሞክር። እዚህ ጋም ሌላ ዶላር ሰጡና ማለት ነው። እዚህ ጋር አሁን ስፒን ማድረግ እንችላለን። እንደምትመለከቱት $7 ሰጡኛል ማለት ነው። እዚህ ጋር አሁን ስፒን እናደርጋለን። እዚህ ጋር ፊቴን ቬሪፋይ ማድረግ እንችላለን ማለት ነው። እዚህ ጋር አፕሎድ ፕሮፋይል ኦር ኦፕን ካሜራ ይችላል ከፈለጋችሁ እዚህ ጋር እዚሁ እያሳያችሁ ነው። ቆይ እንደምትመለከቱት አሁን ይኸው እንደምትመለከቱት $8 ሊሞላ ትንሽ ነው የቀረኝ 15 ማለት ነው። ልክ $8 ሲሆን ወደ ዋናው ዋሌቴ ወደዚህኛው ዋሌቴ ይላክልኛል $8 ማለት ነው። አያችሁ በቀላሉ እዚሁ $8 ማግኘት ቻልኩ ማለት ነው። ለዛ በጣም ቀላል ነው። ፕሊዝ ሰዎች መስራት እንዳይረሳ። ይሄን ስራ የትም አታገኙትም እንደዚህ አይነት ስራ። ዛሬ እንኳን ያወጡት ካሻውት 8,000 20,000 ወጣ ራሱ አለ 20,000 8,000 በጣም ምርጥ ስራ ነው። ቤተሰቦች ፕሊዝ እንዳያመልጣችሁ ፕሊዝ እንደው ፕሊዝ ብያቸዋለሁ አላቅላችሁ እና ይሄን እንደፈለጋችሁ መስራት ትችላላችሁ። ቨሪፋይ ማድረግ ትችላላችሁ ማለት ነው። የሚቀጥለው እንዳይረዝም ቪዲዮ በቀጣይ አሪፍ አድርጌ በቀጣይ ደግሞ አሳያቸዋለሁ። በዛውም ገንዘቡን አወጣዋለሁ። ሳወጣው አሳያቸዋለሁ። አሁን ያለኝ ባላንስ ገና ወደ ካሽአውት የሚወጣ ብር አለኝ ራሱ ላሳያችሁ እዚህ ላይ ማለት ነው። አሁን ኢንቫይት ላይ ማለት ነው። ለዛ ይመቻችሁ። ሰብስክራይብ ግን ማድረጋችሁ እንዳትረሱ ፕሊዝ። እንደዚህ አይነት ምርጥ ስራዎች ለማግኘት ማለት ነው።